ዊክ 3 ኦነስትሊ ደባሪ የሚባል ሳምንት ነበር። ከሮብ ጀምረ ሞዴል ፈተና እየተፈተነ ስለነበር ሀምብል ነው ያደረገኝ። በዛ ላይ የሶሻል ሚዲያ ዲስትራክሽን እቀንሳለሁ ብዬ አስቤ ስለነበር ሶሻል ሚዲያ ዲስትራክሽን መቀነስ አልቻልኩም። ሌሊት እነሳለሁ ብዬ አስቤ ነበር። ማታ ማታ ስክሮል እያደረኩኝ ስለሆነ የምቆየው እሱንም መቀነስ ስላልቻልኩኝ ትንሽ ደባሪ ሳምንት ነበር። ነገር ግን ዲስትራክትድ በሆንም ዲስፕሊንድ መሆን ቢከብደኝም ያላነበብኩበት ቀን የለም ከአርብና ከቅዳሜ በስተቀር። አርብና ቅዳሜም ያላነበብኩበት ምክንያት ሞዴል እየተፈተነ ነበር ብያቸዋለሁ። ሮብ፣ ሐሙስና አርብ እና ሞዴል ፈተና ላይ የከበዱኝ ማትስ፣ ፊዚክስ እና ኬሚስትሪ ነበሩ። አርብ የተፈተነው ደግሞ ኬሚስትሪ ነበር። ኬሚስትሪ ደግሞ በጣም ነበር የከበደኝ፣ ማለት ከጠበቅኩት በላይ ነበር። እንዳልጠበቅኩት ስለነበር የሆነብኝ ትንሽ አስደንግጦኛል እና አርብና ቅዳሜ አላነበብኩም። ሳምንቴን ቻሌንጂንግ ያደረገብኝ አንደኛ ኬሚስትሪ፣ ሁለተኛው ማትስና ፊዚክስ ተስሚንስ በአጠቃላይ ሞዴል ፈተና ነበር ማለት ነው። ከሞዴሉ በተጨማሪ ደግሞ ይሄ ሶሻል ሚዲያ ዲስትራክሽን ነበር። አንደኛ ማታ ማታ በጣም ስክሮል እያደረኩኝ ነበር ማታ ማታ። ሁለተኛ ደግሞ በንባብ ሰዓት በረፍት ሰዓት ምናምን እያየሁኝ ነበር፣ ዩቱብ እየገባኝ ነበር፣ አልጋባም እየሄድኩኝ እየገባኝ ነበር። ያ ነገር ዲስትራክት እያደረገኝ ነበር ማለት ነው። በጣም ዲስትራክት ሆኛለሁ። ስክሪን ታይሜን ከቻልኩኝ አሳያችኋለሁ። እናም ኦነስትሊ የተሰማኝን ነገር ስነግራችሁ ላይክ ፈተናውን ተፈተነን ከወጣን በኋላ በተለይ አርብ ቀን እንዳልኳችሁ በጣም ተረባብሼ ነበር እና ደግሞ ምንድን ነበር ያሰብኩት ላይክ በሁለት ወር ያን ያክል ለውጥ ማምጣት እንደማልችል ነበር የተሰማኝ ማለት ነው። በሰዓቱ በአንዴ ሲወርድብኝ እንዳልጠበቅኩት ሲሆን በቃ በሁለት ወር ብዙ ነገር አላመጣም ብዬ እንዳሰበርኩኝ ነበር። ግን ደግሞ ተረጋግቼ አሁን እሑድ ላይ ቪዲዮ የሚቀርጸው ተረጋግቼ ከራሴ ጋር ሆኜ ሳስበው የሚያሳየው ይህንን ውጤት ማምጣት እንደማልችል ሳይሆን ይህንን ውጤት እንዳመጣ ምን ማድረግ እንዳለብኝ። ምክንያቱም በጣም ችላ ያልኳቸውን ትምህርቶችን ያሳየኝ፣ በጣም የምችላቸውን ግን የዘነጓቸውን፣ ለምሳሌ ማትስ፣ ፊዚክስ እና ኬሚስትሪ እችላቸዋለሁ፣ ትንሽ ሻል የምልባቸው ትምህርቶች ናቸው ብዬ ስላሰብኩኝ በጣም ችላ ብያቸው ነበር። ሀምብል ነው ያደረገኝ፣ ግን ደግሞ እንደ ሚረርም ነበር የሆነኝ ማለት ነው። ለቀጣይ ሳምንት ለዊክ 4 አሻሽላለሁ ብዬ የማስበው ነገር በተቻለኝ አቅም ዲስትራክሽንን መቀነስ፣ ሁለተኛ ደግሞ ማትስ፣ ፊዚክስ፣ ኬሚስትሪ እና አፕቲቲዩድ ላይ ፎከስ ማድረግ ይሆናል ማለት ነው። እና ደግሞ ከሶሻል ሚዲያ ዲስትራክሽን የተለያዩ ሰዎች እንዴት ራሳቸውን እንዳስቆጠቡ ወይም ደግሞ ራሳቸውን እንደጠበቁ ዩቱብ ላይ ተሞክሮ ለማየት ሰርች አደርጋለሁ። ግን ደግሞ ይህ ሳምንት መጥፎ ሳምንት ነበር ስል ምንም አላነበብኩ ማለት እንዳልሆነ ማወቅ አለባቸው። ምክንያቱም እያነበብኩኝ ነበር፣ ትምህርት ቤት እየሄድኩኝ በተቻለኝ አቅም ስፔስ ይዤ ለማንበብ እየሞከርኩኝ ነበር ማለት ነው። የ12ኛ ክላስ ተፈታኝ የሆናችሁ ተማሪዎች ይህንን ቪዲዮ እያያችሁ ከሆነ ሳምንታችሁ እንዴት እንደነበር ጻፉልኝ፣ የማየው ይሆናል ማለት ነው። እና ደግሞ ከሁለት ወር በኋላ ምን አይነት ለውጥ ማምጣት እንደምንችል እኔም አላውቅም፣ አሁን ላይ እናንተ ማታውቁም። ምን አይነት ለውጥ ማምጣት እንደምንችል ለማየት የምትፈልጉ ከሆነ ይህንን አካውንት ፎሎ ማድረግ ትችላላችሁ። ስለዚህ ዊክ 4 አሁን ይጀምራል ማለት ነው። መልካም ጥናት።